ሰላም ሰላም፣ እንዴት ናቸው? ውድ የዜ ኪችን ቤተሰቦች እንዴት ናቸው? ሰላም ናችሁ? ዛሬ የምንሰራው ተቆራጭ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ላይክ፣ ሼር፣ ኮሜንት እንድታደርጉ እላለሁ። እስቲ ለ2 ሰከንድ እስቲ ሰብስክራይብ አድርጉ አንዴ። ወደ አሰራሩ ስንሄድ በቅድሚያ 3 እንቁላል ያስፈልጋል። ከዛ በመቀጠል በብላይንደር ወይም ያው መምታት ይቻላል፣ በሹካም ሆነ በምን። እዛ ስኳር አረኩ፣ መጨመርም ይቻላል። እኔ ትንሽ አነስ አድርጌዋለሁ። ዘይት በዛው ልክ ዘይት፣ እዛ መምታት ነው። እያንዳንዱ ማማማት አለበት። ወተት፣ የዱቄቱንም ወተት በጥብጣችሁ መክተት ይቻላል። እዛ ፍርኖ ዱቄት አረኩኝ፣ ፒክን ፓውደር፣ ቫኒሊያ ፓውደሩን ያደረኩት። እዛ አንድ ላይ መንፋት። ካልተነፋ ኩፍ ማለት እንትኑ ይቀንሳል። የሆነ ጥቅጥቅ ነው የሚለው። ሶፍት እንዲሆን መነፋት አለበት። እስቲ በዚህ መሃል እስቲ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አሁንም ጠይቃለሁ። ሰፖርት ለማድረግ ሰብስክራይብ ባይጎዳችሁም ለኔ ይጠቅመኛልና ሰብስክራይብ ፕሊስ አድርጉ ላለው። እዛ በመቀጠል ፓትራችን ላይ እናደርጋለን። የሚይዝባችሁ ከሆነ ፓትራችሁ ዘይት በዱቄት ነስነሳችሁ መጠቀም ትችላላችሁ እንዳይዝ። እዛ በ170 ዲግሪ ቢያንስ ለ45 ደቂቃ እንትን ማለት አለበት። አሁን አሪፍ ሆኖ ወጥቶልናል። ስኳርን የተፈጨ ስኳር ነስንሻለሁ። በጣም ያምራል። ሁላችሁም በየቤታችሁ እንድትሞክሩት በአክብሮት ጠይቃለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።